የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ በአይነቱ ልዩ የሆነ ዘመቻ ማወጁ ተሰማ። በተለይም የክረምቱን መግባት ተከትሎ የብልጽግናው አገዛዝ ፋኖ ክልሉን ይቆጣጠርብኛል በሚል ፍርሃት ከሰሞኑ በገፍ ሰራዊቱን እያስገባ ሲሆን የገባውን ሰራዊት ውጦ ማስቀረት የሚልና በአይነቱ አዲስ የሆነ ዘመቻ በዋና ሰብሳቢው አርበኛ ዘመነ ካሴ በኩል ታውጇል። አርበኛው ባስተላለፈው መልእክት ላይ በተለይም ይህን ወሳኝ ዘመቻ ለማደናቀፍና የብልጽግና እድሜ ለማራዘም ደፋ ቀና የምትሉ የሃይማኖት አባቶችና ባለሀብቶች አርፋችሁ ተቀመጡ ሲል አጭር ማስጠንቀቂያ ሰጥቷል። ሙሉ መረጃውን በቆይታችን በስፋት ታደምጡታላችሁ። በሌላ በኩል ውጊያዎች በአማራ በአራቱም ማዕዘናት እንደቀጠሉ ሲሆን የፋኖ ጦር ደመሳለሁ በሚል በስምንት አቅጣጫ ወደ ሸዋ ያቀናው የአገዛዙ ጦር ከፍተኛ ኪሳራ ማስተናገዱ ታውቋል። 4 ኪሎን እንቅልፍ ከሚነሱ እንደ ከፍተኛ ስጋት ከሚወሰዱ የአማራ ግዛቶች ውስጥ የሸዋው ቀጠና ቀዳሚ ነው። በዚሁ ቀጠና በርካታ ጊዜያት ብልጽግና የሚልካቸው ወታደሮቹ መግባት እንጂ መውጣት እንዳቃታቸው ይነገራል። ሆኖም ከሰሞኑ ከተላኩ ልዩ ኮማንዶዎች መካከል አብዛኛዎቹ በዚህ የሸዋ ቀጠና ቀልጠው መቅረታቸው ታውቋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በብልጽግና ፈቃድ የሀገር ሉዓላዊነት ጥሰው ወደ ቤንሻንጉል ጉሙዝ ክልል በገቡ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች ላይ የጉሙዝ ነጻ አውጪ ኃይሎች እርምጃ መውሰዳቸው ታወቀ። በሱዳን ብሉ ናይል ግዛት ከመደበኛው የሱዳን መንግስት ጦር ጋር ሲያደርጉት በነበረው ውጊያ ተሸንፈው ወታደራዊ ንብረታቸውን ጭነው ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ ክልል የጦር ካምፕ እየገነቡ መሆኑ ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣ መቀስቀሱም ታውቋል። በጉዳዩ ላይ ተጨማሪውን አሰናድተናል፣ እናስደምጣችኋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርዕስቱ ያስደመጥናችሁን ዜናዎቹን እንዲሁም ሌሎችን መረጃዎች በስፋት የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ በአይነቱ ልዩ የሆነ ዘመቻ ማወጁ ተሰማ። በተለይም የክረምቱን መግባት ተከትሎ የብልጽግናው አገዛዝ ፋኖ ክልሉን ይቆጣጠርብኛል በሚል በፍርሃት ከሰሞኑ በገፍ ሰራዊቱን እያስገባ ሲሆን የገባውን ሰራዊት ውጦ ማስቀረት የሚል ልዩና በአይነቱ አዲስ የሆነ ዘመቻ በዋና ሰብሳቢው አርበኛ ዘመነ ካሴ በኩል ታውጇል። አርበኛው ባስተላለፈው መልእክቱ ላይ በተለይም ይህን ወሳኝ ዘመቻ ለማደናቀፍና የብልጽግናውን እድሜ ለማራዘም ደፋ ቀና የምትሉ የሃይማኖት አባቶችና ባለሀብቶች አርፋችሁ ተቀመጡ ሲል አጭር ማስጠንቀቂያ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ዋና ሊቀመንበር አርበኛ ዘመነ ካሴ ባስተላለፈው መልእክት ለአገዛዙ የባንዳነት ስራ ለሚሰሩ ለአንዳንድ ባለሀብቶችና የሃይማኖት አባቶች የማያዳግም ማስጠንቀቂያና ማሳሰቢያ ሰጥተዋል። ሊቀመንበሩ በተለይም ከአገዛዙ ጎን ተሰልፈው ጸረ ህልውና ትግል በሆነ እኩይ ድርጊታቸው ላይ ተሰማርተው የሚገኙ ባለሀብቶችና የሃይማኖት አባቶችን በስምና በተግባር በመለየት ድርጊታቸው ለታሪክ ተጠያቂ እንደሚያደርጋቸው አስጠንቅቀዋል። አርበኛ ዘመነ ካሴ በድለላና በአገዛዙ አጀንዳ ተጠምደው ትግሉን ለማፍረስ የሚንቀሳቀሱ ባለሀብቶችን በአጽንኦት ተናግረዋል። ባለሀብት ነን የምትሉና ይህንን ትግል ለማፍረስ በድለላ ስራ የተሰማራችሁ ወገኖች ተው ሲል ያሳሰቡት ሊቀመንበሩ የእያንዳንዱ ግለሰብ እንቅስቃሴ ከፀሐይ በታች እንደማይሰወር አስታውቀዋል። አርበኛው ከህዝብ ጋር ተጣልቶና ለጥቂት ጥቅማ ጥቅም ሲሉ ለጠላት ተላላኪ ሆኖ መኖር መዘዙ የከፋ መሆኑን በመጠቆም አርፋችሁ ስራችሁ ስሩ የሚል ጥብቅ መልእክት አስተላልፈዋል። በሃይማኖት አባቶች ስም የፖለቲካ ድለላ ውስጥ የተሰማሩ አካላትን በተመለከተም አርበኛ ዘመነ ካሴ ጥብቅ ማስጠንቀቂያ ሰጥተዋል። የየቤተ እምነቱ ሰዎች ከዚህ ድርጊታቸው ተቆጠቡ ያሉት ሊቀመንበሩ ቤትን ለሚያፈርስና ህዝብን ለሚጨቁን ኃይል ማፍረሻ አካፋና አዶማ አቀባይ መሆን አሳፋሪ ነው፣ ለሰማይም ለምድርም የማይሆን ተግባር ነው በሚል አውግዘዋል። አክለውም በ80 ዓመታችሁ የ30 ዓመት ጆሮ ጠቢነት ህዝብ የጠላውን አገዛዝ እናንተ በድለላ ለማስቀጠል አትድከሙ በማለት የሃይማኖት ተቋሙን ለፖለቲካ መጠቀሚያ ማዋልን አውግዘዋል። በተመሳሳይ ሁሉም ኢትዮጵያዊ ለራሱ ህልውና ሲል ከጭቆና ለመላቀቅ ሊነሳ እንደሚገባ ጥሪ ያቀረቡት አርበኛ ዘመነ ካሴ በስልጣን ላይ ያለው ቡድን የሀገሪቱን መሬት በሽያጭ ህዝቡን በረሃብና በጦርነት የፈጀ መሆኑን በመጥቀስ ይህ የጥፋት ኃይል የጋራ ጠላት መሆኑን አስገንዝበዋል። ለአብይ አህመድ አገዛዝ የሚደረገው ድጋፍ ለወደፊት ቀጠናዊ ሰላም ትልቅ ኪሳራ እንደሚያመጣ ማስጠንቀቂያ ተሰጥቷል። አብይ አህመድ የአማራን ህዝብ እየፈጀ የሌሎች ብሔረሰቦችን እሳት እየለኮሰ ነው ያሉት አርበኛው ዓለም አቀፉ ማህበረሰብ ከፍትህና ነጻነት ጎን እንዲቆም አሳስበዋል። ወደ ውጊያ መረጃዎቻችን ስንሻገር ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ኃይለ ማርያም ክፍለ ጦር እና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በስምንት አቅጣጫ ወረራ ለማድረግ የሞከረው የአገዛዙ ሰራዊት በፋኖ ኃይሎች ከባድ ጉዳት ማስተናገዱ ተነገረ። የሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር ላይ በስምንት አቅጣጫ ወረራ ለመፈጸም የሞከረው የብልጽግና ሰራዊት በጀግኖች የደረሰበትን ኪሳራ ለማካካስ አሰቃቂ የሆነ የዘረፋና የግድያ ድርጊቶችን እንደፈጸመም ተገልጿል። የአገዛዙ ሰራዊት ድርጊቱን የፈጸመባቸው አካባቢዎች በቅዱስጌ ቀበሌ፣ ዛላ ዘንባባ ቀበሌ፣ ውሃ ሜዳ ቀበሌ፣ በኮርማሽ ሸረር ሶስት አምባና የዕለት ታቦት ዋሻ
እንዲሁም በአክሊሉ ሀብተወልድ ክፍለ ጦር በቁልቋል አይባምባ ቀበሌ፣ አንፋ ጨመሪ ቀበሌ፣ በጎጠጥ አምባ ቀበሌዎች ወረራ ለማድረግ የሞከረው የብልጽግና ሰራዊት የፋኖን ክንድ መቋቋም ሲሳነው በከፍተኛ ሁኔታ የህዝብ የጋራ መገልገያ የሆኑ ትምህርት ቤቶችንና ጤና ኬላዎችን፣ የግብርና ቢሮዎችን ዘርፎ ሲያወድም በማህበረሰቡ መኖሪያ ቤቶችና የቤት እንስሳት በዘረፋና በማውደም በንጹሃን ዜጎች ላይ የሚያነጣጠረ ግድያ መፈጸሙ ታውቋል። ከተዘረፉ የንጹሃን ዜጎች ንብረቶችና ግድያዎች መካከል ውሃ ሜዳ ቀበሌ የሁለት ግለሰብ 4 በሬዎችንና የአንድ ግለሰብ ከ10 በላይ የእህል ማዳበሪያ ሲዘርፍ፣ በሸረር 3 አምባ ቀበሌ የቀበሌውን ትምህርት ቤት ሙሉ በሙሉ ሲያወድም፣ አንድ ኮምፒውተርና የሶላር ሲስተም እቃዎችን የመሳሰሉ ሲዘርፍ፣ ቀሪውን ቢሮዎችን በመሰባበር የተለያዩ ሰነዶች ወድመዋል። ሁን ያለ ጌታቸው የተባለ ግለሰብ ሲገደል፣ ምንጯ ኃይሉ የተባለች ባለ ግሮሰሪ ሙሉ በሙሉ እቃዎቿን በመሰባበርና ቀሪውን ንብረቶች ተዘርፈው ወድመዋል። በቁልቋል አይባምባ ቀበሌ አንድ ንጹሃን አርሶ አደር በመኖሪያ ቤቱ አቅራቢያ ሆን ተብሎ በማነጣጠር መገደሉም ታውቋል። ይህ የጥፋት ተልዕኮ ያነገበው ሰራዊት በዞኑ ዋና አስተዳዳሪ በአቶ መካሽ አለማየሁና በወረዳው አስተዳዳሪና አመራሮች አቶ አባይ ግዛውና ተገኛ ሰፋ አዛዥነት ሰራዊቱ ሆን ተብሎ ንጹሃንን ዜጎች እንዲገሉና ዘረፋ እንዲፈጸም አድርገዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም 2ኛ ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ መረጃውን አድርሰዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ኮር በናደው ክፍለ ጦር እጅ የገቡት የዚህ አገዛዝ ጀበና ሰባሪ ኃይሎች ትናንት መውጫ አጥተው ሜዳ ላይ እንደቀሩና በየቦታው ለእልቂት እየተዳረጉ እንደሆነ በጋር እየመሰከሩ ይገኛሉ። በተለይም የማረኩትን ሰብአዊ መብትና ክብር ጠብቆ ተንከባክቦ የሚይዝ ከፍ ያለ የሞራል ልዕልና ያለው ድርጅት ባለቤት መሆናችንን እነዚህ ምርኮኞች ራሳቸው ህያው ምስክር ሆነዋል ሲል የፋኖ መሪው ገልጸዋል። ይህ ደግሞ የጦርነቱ መደምደሚያ የጀግንነታችንና የፍትሃዊነታችንን ማረጋገጫ ቁልጭ አድርጎ የሚያሳይ ነው ተብሏል። ያለምንም ስልትና መውጫ መንገድ ወታደሩ ለረመጥ የሚዳርገው የከሰሩ አገዛዝ ዛሬ አማራ ክልልና የአማራን ህዝብ ለማጥፋት በየወረዳውና ከዛም ባለፈ ግንባር በመክፈት እሳት ውስጥ በመጨመር የየግንባሩን የውድቀት ሰራዊቱ ያስጨረሰ ማህተም እየተመታበት ነው። የ101ኛ አየር ወለድ ክፍለ ጦር ምርኮኞች ምስክርነት የሚያሳየው ይህንኑ የአገዛዝ የክደትና የብቃት ማነስ ታሪክ ሲልም ለተማረኩ ኮማንዶዎች ተናግረዋል። በጦር ሜዳ አንበሳ የሆነ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ እጁን ለሰጠ ምርኮኛ ግን የራራና ሰብአዊነቱን የጠበቀ እንክብካቤ የሚያደርግ ታላቅ ኃይል ነው። ይሄ ድርጅታችን መለያ የሆነው የላቀው የሞራል ልዕልና ጠላትን በጦር ሜዳ ውሎ በሐሳብም በግብርም ያሸነፍንበት ዋነኛ መሳሪያችን ነው። ዛሬ በማናለብኝነት የሚፎክረው አገዛዙ የኢትዮጵያ ጠንቅ ነገ ዕጣ ፈንታው ምን እንደሚሆን ከነዚህ ምርኮኞች መማር ይገባዋል። ፍትህና እውነት የያዘው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የነገውን አስተማማኝ ድል እያረጋገጠ ወደፊት መራመዱን ይቀጥላል ሲል መልእክቱን ቋጭቷል። መረጃችን ሲቀጥል በብልጽግና ፈቃድ የሀገር ሉዓላዊነትን ጥሰው ወደ ቤኒሻንጉል ጉሙዝ ክልል በገቡ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች ላይ የጉሙዝ ነጻ አውጪ ኃይሎች እርምጃ መውሰዳቸው ታወቀ። በሱዳን ብሉ ናይል ግዛት ከመደበኛው የሱዳን መንግስት ጦር ጋር ሲያደርጉት በነበረው ውጊያ ተሸንፈው ወታደራዊ ንብረታቸውን ጭነው ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች በቤኒሻንጉል ጉሙዝ ክልል የጦር ካምፕ እየገነቡ መሆኑ ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣ ተቀስቅሰዋል። ታጣቂዎቹ በብልጽግናው አገዛዝ ፈቃድ የሀገር ሉዓላዊነትን ጥሰው ወደ ቤኒሻንጉል ጉሙዝ በመግባት በክልሉ ነዋሪዎች ላይ ከፍተኛ ግፍና በደል እየፈጸሙ ይገኛል። ራሱን የጉሙዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ቡድን በክልሉ ህዝብ ላይ ግፍ ይፈጽሙ በነበሩ በእነዚህ የሄሜቲ ታጣቂዎች ላይ እርምጃ መውሰዱን የመረጃ ምንጮች ገልጸዋል። የብልጽግናው አገዛዝ እነዚህ የሄሜቲ ታጣቂዎች የቤኒሻንጉል ጉሙዝ ክልል ለጦር ካምፕነት እንዲጠቀሙት በይፋ መፍቀዱ ሳያንስ ታጣቂዎቹ በህዝብ ላይ ለሚፈጽሙት ሰቅጣጭ ድርጊት ምንም አይነት መከላከያ ከማድረጉም በላይ ከታጣቂዎቹ ጋር ወግኖ ጥቃት ተፈጸመብን በሚል ጥያቄ ለሚያነሱ የክልሉ ነዋሪዎች ላይ እርምጃ ሲወስድ መቆየቱን ምንጮች አክለው ገልጸዋል። የቤኒሻንጉል ጉሙዝ ክልል ነዋሪዎች እንደሚሉ ታጣቂዎቹ በክልሉ ሰፍረው ግድያ፣ ዝርፊያና አስገድዶ መድፈር ጨምሮ ሰብአዊ መብት ጥሰቶች ሲፈጽሙ ቆይተዋል። ታጣቂዎቹ በየሆቴሉና በየሱቁ እየገቡ ለሚመገቡት ምግብና ለሚገዙት ንብረት ክፍያ ሲጠየቁ ብልጽግና ይከፍላቸዋል በማለት በባለቤቶች ላይ ሲሳለቁ እንደነበር ነው የክልሉ ነዋሪዎች አክለው የገለጹት። የብልጽግናው አገዛዝ ካሬ ዜጎችን ደህንነት ከማስጠበቅ ይልቅ ግፉን የሚቃወሙ ነዋሪዎችን እያደኑ በማሰር ለውጭ ታጣቂዎች ከለላ እየሰጡ መሆናቸው ታውቋል። ከሱዳን ተነስቶ ወደ ኢትዮጵያ የገቡት የሄሜቲ ታጣቂዎች የቤኒሻንጉል የጸጥታ ሁኔታ ከባድ አደጋ ላይ ጥለውታል። ይህ ድርጊት አገዛዙ ለሀገር ሉዓላዊነት ያለውን ንቀት የሚያሳይ ነው ሲሉም ነዋሪዎቹ ገልጸዋል። የሀገር ሉዓላዊነትን በመጣስ ከሱዳን ወደ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ገብተው በክልሉ ህዝብ ላይ መከራና ግፍ እየፈጸሙ በሚገኙት በእነዚህ የመሐመድ ሐምዳን ዳጋሎ ወታደሮች ላይ ራሱን የጉሙዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ኃይል እርምጃ መውሰድ የጀመረውም ተብሏል። ታጣቂ ቡድኑ የሄሜቲ ጦር የሰፈረበትን ካምፕ ከማውደም ጀምሮ እስከ ጨበጣ ውጊያ ድረስ የዘለቀ እርምጃ በመውሰድ ወታደሮቹ ክልሉን ለቀው ወደ ሀገራቸው እስኪመለሱ ድረስ እርምጃውን አጠናክሮ እንደሚቀጥልም ታውቋል። ይህ በእንዲህ እንዳለ የሱዳን ፍርድ ቤት
መሐመድ ሐምዳን ዳጋሎ ላይ የሞት ፍርድ መፍረዱ ተሰማ። በሱዳን የወደብ ከተማ ፖርት ሱዳን የሚገኘው ፍርድ ቤት በሀገሪቱ በበረታው የእርስ በርስ ጦርነት ሳቢያ በፈጸሙት የጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀልና በዘር ማጥፋት ወንጀል የፈጣን ድጋፍ ሰራዊት መሪ በሆኑት መሐመድ ሐምዳን ዳጋሎ ሄሜቲ ላይ በሌሉበት የሞት ፍርድ አስተላለፈ። ፍርዱ ከሳቸው በተጨማሪ 15 ከፍተኛ የጦር መኮንኖችን ያካተተ ሲሆን ንብረታቸው እንዲወረሱና በኢንተርፖል አማካኝነት እንዲያዙ ትዕዛዝ ወጥቷል። የፍርድ ሂደቱ በተለይም በምዕራብ ዳርፉር ኤልጂንና ከተማ የተፈጸሙትን የንጹሃን ግድያዎች፣ ዘረፋዎችና የክልሉ ገዢ ሄሚሳ አባከር ግድያን መሰረት ያደረገ ነው። ጦርነቱ ከሚያዝያ 2015 ጀምሮ ከ150 ሺህ በላይ ሰዎችን ህይወት የቀጠፈ ሲሆን የዓለም አቀፉ የወንጀለኞች ፍርድ ቤትም በአርኤስኤፍ መሪዎች ላይ ጠንካራ ማስረጃ እንዳለው ገልጿል። ይሁን እንጂ ቡድኑ ሰፊ የሱዳን ግዛቶችን መቆጣጠሩ የፍርድ ተግባራዊነት አጠራጣሪ አድርጎታል። በሌላ በኩል የኤርትራ ጦር በተጠንቀቅ እንዲቆም ኢሳያስ አፈወርቂ ጥሪ አቀረቡ። 38ኛ ዙር የሰው አሰልጣኞች ምርቃት ላይ ፕሬዝዳንት ኢሳያስ ጥብቅ መልእክት አስተላልፈዋል። በአፍሪካ ቀንድ የቀይ ባህር ቀጠና ወታደራዊ ውጥረት ከፍ ብሎ መታየቱም ቀጥሏል። የወረራ ስጋት አለብኝ የሚል ስጋት ያደረበት የኤርትራ መንግስትም ራስን መከላከል ላለው ወታደራዊ ዝግጅት ሁለንተናዊ ርብርብ ላይ እንደሚገኝ ተከታታይ መረጃዎች በመውጣት ላይ ናቸው። የአስመራ ምንጮች እንደሚሉት በብልጽግናው ተጨባጭ የጦርነት ስጋት የገባው የኤርትራ ጦር በተጠንቀቅ ላይ ቆሟል። በሰዋ ማሰልጠኛ ማዕከል የ38ኛ ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ትናንት ሐምሌ 4 ቀን መካሄዱን የዘገቡት የሀገሪቱ የዜና ምንጮች ጦሩ ለግዳጅ ዝግጁ መሆኑን በዘገባዎቻቸው አመላክተዋል። በጉዳዩ ላይ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ይፋ ባደረጉት መረጃ መሰረትም በሰዋ ወታደራዊ ማሰልጠኛ ማዕከል የ38ኛ ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ተከናውኗል። በዚህ የምረቃ በዓል ላይ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ተገኝተው ንግግር አድርገዋል። ፕሬዝዳንቱ ተመራቂዎች ወታደራዊ ግዴታቸውን ለመወጣት በተጠንቀቅ እንዲቆሙ አሳስበዋል። በየጊዜው በኤርትራ መንግስት ከፍተኛ ትኩረት የሚሰጠው ይህ የምረቃ መርሃ ግብር የዘንድሮው ልዩ ዝግጅት የተደረገበት እንደሆነም ተመላክቷል። ሀገሪቱ በየዓመቱ ወጣቶችን ለብሔራዊ አገልግሎት የምታስገባበትና መደበኛ የሰው ኃይል የምትገነባበት የሰዋ ወታደራዊ ማሰልጠኛ ተቋም በዘንድሮ የ38ኛ ዙር ተመራቂዎች በልዩ ኮማንዶ ያስመረቃቸው ቁጥራቸው ከፍ ያለ እንደሆነም ተገልጿል። የአሁኑ ለየት የሚያደርገው የምረቃ ስነ ስርዓት በቀጠናው ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ሁኔታ በጨመረበትና የብልጽግናው መንግስት በመስጋት ኤርትራ ወታደራዊ ዝግጁነቷን እያጠናከረች ባለችበት ወቅት መሆኑ የዘንድሮ ምረቃ ልዩ ትኩረት ስቧል። በምረቃው ዕለት የተመራቂዎች ወታደራዊ ዝግጁነት የሚገልጸው ልዩ ልዩ ትዕይንቶች መቅረባቸውን ዘገባዎች ያሳያሉ። ኤርትራ ለረጅም ዓመታት በተከተለችው የመከላከል ፖሊሲ ላይ በትኩረት እየሰራች ነው የሚሉት የአስመራ ምንጮችም ወታደራዊ ዝግጁነት በእግረኛ መካናይዝድ አየር ኃይልና ባህር ኃይል እንደሆነ ተጠቁሟል። በዚህ ምረቃ ቀደም ብሎ የኤርትራ አየር ኃይል የመደበኛ ልምምድ ሰዓቱን በመጨመርም ጠንካራ የልምምድ ስራዎችን ቅኝትና የዝግጁነት አቅሙን እያሳደገ መሆኑን መዘገባችን ይታወሳል። በሱዳን የውክልና ጦርነት ውስጥ የአልቡርሃን ጦርን ደግፎ በሙሉ አቅም በመዋጋት ላይ የሚገኘው የህወሓት አርሚ ሰባ በኩርሙክ ግንባር ከፍተኛ ጉዳት እንደደረሰበት የሚያመላክቱ ተከታታይ መረጃዎች መውጣታቸው ቀጥለዋል። በዚያው የኩርሙክ ቀጠና የአርሚው ከፍተኛ ወታደራዊ አመራሮች ላይ የድሮን ጥቃት መፈጸሙን የሚገልጹት የአካባቢው የዜና ምንጮች ከፍተኛ የተባለ ጉዳት መድረሱን ተናግረዋል። በድሮን ጥቃቱ ከተጎዱ የአርሚ ሰባ አመራሮች መካከል ኮሎኔል ዮሐንስ የተባለ የአርሚው ምክትል አዛዥ፣ ከዚህ ቀደም የ702ኛ ኮር አዛዥ የነበረ ኬዱ የተባለ የጦር ክፍል ዘመቻ መኮንን፣ የኮር 3 ዘመቻ አዛዥና ምክትል አዛዡ መልካሙ የተባለ የጸረ አውሮፕላን አዛዥና በርካታ ቁጥር ያላቸው ታጣቂዎች በኩርሙክ ግንባር ጉዳት ማስተናገዳቸው ተሰምቷል። በኩርሙክ ግንባር በተካሄደው ውጊያ ጋር ተያይዞ ካለቁ የህወሓት ወታደሮች ቀደም ብሎ ከአንድ ወር በፊት በተካሄደው ውጊያ የአርሚ 701ኛ ኮር አዛዥ ሲገደል ሌሎች የኮር አዛዦች መቁሰላቸውንና 400 የሚጠጉ የአርሚው ታጣቂዎች ባለፉት 2 ወራት መሞታቸው የሚያሳይ መረጃ ወጥቷል። በተመሳሳይ ከሰሞኑ ከምስራቅ ሱዳን በኩል ወልቃይት አቅጣጫ ተንቀሳቅሶ ኩርሙክ የገባው ጦር ከባዱን ጉዳት ያስተናገደው በዋናነት በድሮን ጥቃት መሆኑ ታውቋል። የአርሚ ሰባና የአልቡርሃን ጦር ተቀናጅተው በኩርሙክ በኩል ከፍተኛ ውጊያ ሲከፍቱ የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይልና የሱዳን የሰሜን ሱዳን ነጻ አውጪ ግንባር በአንድ ላይ ግንባር ፈጥረው ተዋግተዋል። በሁለቱም ኃይሎች በኩል መጠነ ሰፊ የተባለ ሰብአዊ ኪሳራ የተመዘገበ ሲሆን የንግድ ማዕከላት የሆነችው የድንበር ከተማ ወደ ፍርስራሽነት መቀየሯን የሚያሳዩ መረጃዎችም ወጥተዋል። የሱዳን ፈጥኖ ደራሽ ጦርም ከተማዋን ላለመልቀቅ በድሮን ጭምር ከፍተኛ የመከላከል ጥቃት ሲሰነዝር የህወሓት አርሚ ሰባ ደግሞ ከባድ የድሮን ጥቃት ደርሶበታል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።